በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ኦርቶዶክሳውያን ክርስቲያኖች በሀገር ውስጥም በውጭም ላላችሁ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ይህንን የጥምቀትን በተመለከተ ያቀረብኩትን ዝማሬ እንድታዳምጡልኝ ሰብስክራይብ እንድታደርጉ አገልግሎቱን እንድታበረታቱ በፍቅር ቃል ጠይቃለሁ። ወደፊትም እግዚአብሔር እንደረዳን መጠን እናንተ የምናቀርበውን ዝማሬዎች እንድታበረታቱ በማህቶት ዩቲዩብ ቻናል ገብታችሁ እንድትመለከቱ አሁን በድጋሚ ሰብስክራይብ አድርጋችሁ አገልግሎቱን እንድታበረታቱ ስል ወንድማችሁ እዚያችሁ ሊቀ መዘምራን ቴዎድሮስ ነኝ። መልካም የጥምቀት በዓል ክብር ይስጥልኝ። ሀገራችንን ቤተክርስቲያናችንን እግዚአብሔር ይጠብቀን። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ አዳም ያጠፋውን ልጅነት ሊያስመልስ በ30 ዘመን ተጠመቀ ኢየሱስ። እርሱ አምላክ ሲሆን ፈጥሮ የሚገዛ ወረደ ወደ ምድር እንዲሆነን ቤዛ። ሰማያዊ 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 ኢየሱስ ናዝራዊ ያጠፋው አቅልጦ እንደ አምላክነቱ ረግጦ ሊሰርዝ እንደ ሰውነቱ የፍጥረቱ ጌታ በዮርዳኖስ ቆሟል። የዕዳውን ጽሕፈት በሥልጣኑ ሽሯል። ሰማያዊ 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 ኢየሱስ ናዝራዊ የአንድነት ሦስትነት ተገልጧል ምስጢሩ በእደ ዮሐንስ ተጠምቆ መምህሩ አብን በደመና ለልጁ